ሰላም እንዴት ናችሁ? ውድ የለዚማ ፖድካስት ሄይ አብረን ነው ጋይስ። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? የዩቲዩብ ተከታታዮቻችን ዛሬ ደግሞ በእንትን መተናል፣ በጌም መተናል። ጥያቄ አውጥተናል። እኔ መስል ጥያቄ አውጥቻለሁ፣ እሷም ጥያቄ አውጥታለች። ከዛ ስለራሳችን ነው የምንጠይቀው። እኔም የራሴን ጠይቃታለሁ፣ እሷም የራሴን ጠይቀኛለች። ከዛ በኋላ ያልመለሰ ሰው ዱቄት አዘጋጅተናል። ዱቄት ውስጥ መነከር ነው ማለት ነው። ስለዚህ ሰብስክራይብ ያደረጋችሁ፣ ቻናሉ አዲስ ነው እና ደግሞ ሰብስክራይብ ብዙ ነው። እባካችሁ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ሼር አድርጉ እና ደግሞ እንትን ከዚህ በኋላ በጣም በብዙ ጌሞች እንመጣለን። ይሄ የመጀመሪያችን ስለሆነ እንትን እንዳት ብዙም ከኛ አጣበቁ፣ ግን ከዚህ በኋላ በብዙ እንመጣለን። ስለዚህ ሰብስክራይብ ያደረጋችሁ እዩ እንላለን። እንደ ፖድካስት ድራነሽ እኔ ጀምራለሁ። ታላቅ ነው ጀምራ ዱቄት ስለመነከር ተጓጓ ነው። እሺ ቀጥይ። ከቀላሉ አትጫወተኝ። የእውነት አላየሁም። ማርያምን አላየሁም። አንብበሻል አንቺ አለሽ ብለሽ ነው ፍጥነት እንጂ ቀደኛ ነው በጣም ከቀላሉ እንጀምርሽ። መጀመሪያ የተማርኩት የትምህርት ቤት ነው። አንተ ለቁሙ አከለኝ። እሺ ቆይ መጀመሪያ የተማርኩት እኔ ትምህርት ቤት ቀይሬያለሁ። ተቀጣጣም ሆነ ግን መጀመሪያ የተማርኩበት ትምህርት ቤት የት ነው? እንትን ሚስ ፍሪዳ ኖ እንደዚህ ሳይሆን በትምህርት ቤት ትክክለኛ ትምህርት ቤት እኔ ምን አውቃለሁ እንዴ? ተናገሪ እኮ ነው ያልኩሽ። ከዛ መልሳ ጽፈናል፣ መልሳችን አሳያለሁ። አሻሪ ከዛ ነው እንዴ? አይመስለኝም። ማርያም ተጋጨታለን እንዴ? በቃ እሺ ጋሽ እንዴ ጋር እንዴ ትምህርት ቤት ስም አለው እኮ ተናገረ። ጋሽ እንዴ ምንድን ነበር ስሙ? ሳፒያን ኦኬ። መጨረሻ መስጠት አይደለ? ሳፒያን ነው ምን አውቃለሁ። እሺ ትክክል አይደለም። በቃ ፈጠቀ ምንድን ነው ጀምሮ የተማርኩት እኔ ቤት አለ ከቤት አለው ጋሽ እንዴ ይገባ በጀመረ የተማርኩት ቤት አለ። አውቄው ነበረ። ግን ማርያምን እኔ ጋሽ እንዴ እንደሆነ ነው እሱ ጋሽ እንዴ ተምሬያለሁ። ግን የተማርኩት ከስምንተኛ ክፍል ድረስ ልጅ ሆነሽ አልተማርሽም? ልጅ ሆነሽ እኔ አንቺ ጋር እየመጣሁ አስቸግራል ነበር እኮ እና ገና ሁለተኛ ክፍል ምናምን እኮ መጣሁኝ እኮ ወደ ጋሽ እንዴ ማለት ነው። ግን ከዛ በፊት ግን መማሪያ ጀመረ ትምህርት ቤት ተብሎ የተመዘገብኩት ግን ደግሞ ሚስፍሪም ትምህርት ቤት ነው። ትምህርት ቤት አይደለም እሱ እኮ እንደ ቄስ ትምህርት ቤት እኮ ነው። በቃ እንደ መቆያ ነገር ነው። እሺ እባክሽን ወደ ተዘጋጀልሽ እሱ እንዴ ነው ገባው በአንድ በኩል ነገራችን ይሄ መልክ አሰፈኝ። ማርያም ናይት ለህይወቴ በመጀመሪያ እሺ እንደዚህ ሳብ በዚህ ጋር አይመለከትም። በተለኩታ እንዴ ነው አይመለከተኝም። አንቺ ጨፍኝ አይኔ አረባክሽ እንዴ አንቺ አለመድረግ አይነሽ ቢያረጊ አንቺ ተቀየፈን እዚህ ጋር ታርጊ ለጀመራ እኛ ፈራው ይለራሽ። እሺ እኔ ማለት ነው ድሮ በጣም ውሾችና ድመቶች ነበሩ። የሆነ ጊዜ አልነበረኝም? ድመት አልነበረኝም። ጆኒ ብዙ አይደለም ድመት ደስ የምትለኝ ድመት ነበረች። ተሰርቃብኝ። ስሟ ማን ነበር? ዩሪ አወቀችው። ዩሪ ተባለች።
ይሄ እኮ ቀላል ነገር እኮ ነው። እሺ ከተያው ኦኬ እንዳታይ እኮ ነው እንደዚህ ማለት አንቺ እንደዚህ ይሄ እኮ ቀላል ነው። ይሄ እኮ ነው የጠየኳት። እንዴት ነው ነገሩ? እሺ ነገር ይላል እኮ ዝም ብለሽ አንቺ ነሽ አይ እኮ ማለት ታወቅ ሰው ነኝ። ራሴን እስከማይ እንዴት እንደጓጓ እሺ የተወለድኩበት ቀን መቼ ነው? ዓመተ ምህረት አይደለም። ዓመተ ምህረቱንም ወሩንም አይደለም። ቀኑ ቁጥሩን 10 መቀጠል። እሺ መጎብኘት የምፈልገው ቦታ ሀገር የት ነው? መኖር የምፈልገው አይደለም። እሺ መጎብኘት የምፈልግበት ሀገር ከውጪ ነው። ከውጪ የት ነው? በጣሪ ወይኔ ዱቄት ውስጥ ልገባ ነው። የት ነው? በቃ መለሽ አይደለም እንዴ? አይደለም እኮ አልኩሽ እኮ ሁለት። ኧረ በእናትሽ አይሆንም። እኔ እኮ አይደለም ነው ያልኩሽ። በቃ ነገርኩሽ እኮ አይደለም። እሺ እኮ ልሞክራ እንዴ? ሁለተኛ እድል ስጪኝ። አይሆንም። ከሰጠሁሽ ትመልሺዋለሽ። አይሆንም። እኔ እኮ ሰጥቼሻለሁ እኮ የመጀመሪያው ላይ አላውቅም ብለሽኝ ነው እርግጠኛ ነሽ አልኩሽ እኮ። እኔ ግን ነገርኩሽ አይደለም ብዬ ነገርኩሽ እኮ። እኔ ግን እርግጠኛ ነሽ አትይኝ? እርግጠኛ ነሽ ብዬ ለምን አረዝመዋለሁ? በቃ ነገረችኝ። ምንድን ነው ያለችው? ብራዚል አለች። እኔ ደግሞ ብራዚል አይደለም ብዬሻለሁ። ግን እንዴ ቆይ እንዴ ልሞክር። አታፍሪ። አላፈርኩም። አንድ ልሞክር። እኔ አልሰማሽም። መሞከር መፍትሽ ነው። አላውቅም እኮ አንድ ልሞክር። ኧረ እሺ ምንድን ነው? ፓሪስ ግቢ በቃ እሺ ብልኩሽ ግቢ። በጣም ይፈታል። ቱርክ ወይኛ ቱርክ እግዚአብሔርን ቱርክ አንቺ ቃና ፊልም ላይ የማይሆን በሄድኩኝ ልሽ የለ እንዴ? አሰማኝ ብዙ አንቺ ዛንዚባር ምናምን ብለሽ አታውቂም እልሻለሁ። ግን እንዴ ብዙ ቦታ ብሄድ እኮ ደስ ይለኛል እኮ። እንዴት ነው ከዛ መሀል በራዚል ዩቲዩብ ላይ ስናይ እንዴት ነው ደስ ይለኛል። መኖር የምፈልግበት ይሄው ብኖር ደስ ይለኛል። ያለ ደግሞ ልዩ ነው። እሺ ማማ በእናትሽ እኔ ዱቄት እንኳን ነክቶኝ ናይ በተለይ ብቻሽ አይ በቃ ከጊዜ አለያለሽ አይሽን ተከኝ አይ እንደተጣለ በቃ አንዴ ታክላ ኮሞዲ ነው ያለው ማራገፍ አይቻልም። አራላታ አስቀምጠው በቃ እሺ ቀጥይ። በጣም ጥሩ። የት ሆስፒታል ነው የተወለድኩት? ሆስፒታል አትወለድሽ? ቤት አይደል እንዴ የተወለድሽ? ወይስ እኔ ነኝ? እንትን ጤና ጣቢያ የተወለድኩት ማለት አንቺ የተወለድሽው ጤና ጣቢያ ወይም ደግሞ ድር ጮራ ነው። እሺ ምን ይናቀሻል? ጤና ጣቢያ እሺ ይነል አድርጊ ትቶሽ ቤት ውስጥ ማለት ነው። ተናገሪ። እሺ ጤና ጣቢያ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እሺ የት ነው ግን? ቤት ውስጥ። ሁለታችን ቤት ውስጥ እንደተወለድን እኮ አውቃለሁ። እናቴ ሆስፒታል አትፈልግም። ማም አውቅሽ ነው አላስነካል ጌታ እንዴ አብጭ ገባ። እሺ እኔ ነኝ። እሺ እኔ በዚህ ሰዓት ማለት ነው
ቢሰጠኝ ጊፍት ምን ደስ ይለኛል? ቀላል ጥያቄ እንዳትዋሺ እንዴ። ሄድፎን ትራክራስትለኝ ነበር ግን ደግሞ እኮ ሄድፎን ትንሽ ነገር ነው። እሺ ግን ይሁን እንዴ ሄድፎን ወይም ስልክ እንደዛ ነው የምትፈልገው? በቃ እሺ ሂጂ ቀጥይ። እንደኔ ቀለል አድርገው። አንቺ ምንድነው ስለ ህይወትሽ እሺ ቀለል ላድርግልሽ። እኔ ማየት ወይም መጎብኘት የምፈልገው ሀገሪቱ ወይ ጉድ እንዴ አሜሪካ ለንደን ብዬ አውቃለሁ እኮ ስንት ብዬ አውቃለሁ። ሀገር ነው? አዎ ሀገር ውስጥ አይደለም። አሜሪካ ነው አይደለም። ለንደንም ብለሻል አይደለም። በቃ ምንድን ነው ፓሪስ ጣሊያ ሮምን ማየት ፈልጌ ፀጉር አለው ፀጉር ነው ሄዶን በተለሽ እንግዲህ ዩቲዩብ ተከታታዮቻችን ሰብስክራይብ እያደረጋችሁ ከዚህ በኋላ ደግሞ የሚገራርም እንትን ይዘንላችሁ እንመጣለን። ጌሞችን ይዘን እንመጣለን። በእውነት በጣም የሚገራርም ጌሞችን ማለት ነው። ሰብስክራይብ እያደረጋችሁ የልጅነት የሰፈር ስሜ ማን ይባል ነበር? የሰፈር ስማች ማማ ኳስ ስጫወት የሚጠሩኝ እንዴ እኔ በጣም ነበር እንዴ አይደለም የሰፈር ስሜ እናቴ ያወጣችሁ አላልኩሽ? ሰፈር ውስጥ ይጠሩኝ ነበር። እሺ ማማ ሲባል ይኸውልሽ እሷ ነው በቃ አይ እንዴ ሲጀምር ሰፈር ስምሽ እንዴት አላውቀውም? አንድ ሰው ነበር ያወጣልኝ። ኩባያ ወይኔ ኩባያ አቲ በቃ ኩባያ ነበር ግን ለምንድን ነው ኩባያ ነበር? እናቱ ናት ካወጣችልኝ የልጅነት። አዎ ግን ለምንድን አላውቅም። ኩባያ ተባለ። እሺ በጣም ይቅርታ አድርጉልኝ። መሀል ላይ ድምፁ ጠፍቶ ነበረ፣ እኔ አላውቅም። ከዛ መሀል ያለውን ቆርጬው ድጋሚ ነው የጀመርኩት እና ድምፁም ደግሞ ቀንሷል። ማይኩ እየሰራ አልነበረም። ሶሪ። የምወደው የልብስ ስታይል ከለሩን ከለሩ አይደለም ከለር የምወደው አይደለም። እኔ የልብስ የምወደው የጨርቅ ሱሪ ይሄ አለ አይደለ? አሁን ባለፈው ቤስቴ የለበሰች ያለው የጨርቅ ሱሪ በምናምን ተናገረ ኮት ያለው ምናምን ይሄ ሙሉ አለ አይደለ ልብሱ? አዎ ግን ማለት ነው የጨርቅ ሱሪ እወዳለሁ ግን እንደዚህ ሆኖ እሻው የኔ ተቆጥ ልክ ነሽ። አይ ጉርዱ ሱሪ ብቻ ልክ አይደለም ግን ጫማ ደግሞ እንደዚህ እዚህ ድረስ ነው ቡትስ ነገር አለ። እሺ ከለሩን ግን ልክ አይደለሽም እኮ እንዴት ነው ነገር? አንድ ጥያቄ ጠይቅ እንጂ አንድ ቦል እንዴ ምንድን ነው? እሺ ሬንቦ ከለር አራዋሽ እሺ ነጭ ሙድ ከለር ወዳለሁ ምን አለ አይደል? እሺ ከሰልሽ ነበር። ሙድ ከለር ነገር ደስ ይላል ልብስ ላይ ማለት ነው። ደስ ይላል ጥቁር በጥቁር ሞዳልሽ ስራ ምን ሰራለሽ? እሺ ወይኔ ለመጨረሻ ጊዜ የተደሰትኩት መቼ ነው? በጣም ሰው ደስተኛ ናት እኮ አይደለም? በጣም እኔ ስደሰት ማለት ነው ዝም እላለሁ። እሺ አዲስ አበባ ሄድን። ዋው ለአንቺ አላግን። እሺ ይሁንልሽ፣ ቀጥይ። አንቺ መልሰሻል በትክክል እንዳለ መለሽው። እየዘነበ ነው እንዲህ ጎመስ ባልኩ ቁጥር የምወደው ዩቲዩበር ማለት ነው። ከወንድ ከሴት? እሺ ወንድ ጃኒ ሰከንድ ነው። ኦኬ ከሱ ጋር ካለ ወንድ ዩቲዩበር እንትና አዶናይ ዩቲዩበር አይደለም። እሺ አገርም ይዞ ነው አቤል የወይኗ ልጅ። አይ አይደለም። እሺ ማን ነው? ነቢል ነው። አዎ ግን እኮ ጀምር ሁሌ ነው እኮ የሚከፈተው እኛ ቤት። እናቴ ሁሉ ታየው የለ እንዴ? እኔ አልቀኝማ አልነካሽም እኮ ሲጀመር አልገባሽም። ማርያምን እንዴ
እሺ እኔ እሺ ልጅ ሆኜ ማለት ነው እሪ ብዬ አለቀስኩት መቼ ነው? በጣም አስታውሳለሁ። እስካሁን አልረሳውም። እኔ ራሱ ግን አታውቂም ነበርሽ እንደ ያን ጊዜ ሳልክስ ራሱ የነበርሽ ይመስለኛል። እናቴ ጣለችኝ ወይ አይደል? ጸልታለች ይባላል ማን ልጅ ያለች መቼ ነው ደግሞ እንደዛ መቼ ያጋጠል? ዝም ብለህ እዛ እስከምባል ድረስ ማን ያለሽ? አንቺ ኑሪ አትኑሪ አላውቅም፣ ግን እኔ በጣም አለቀስኩ። በቃ አትገምግም ነግሻለሁ። ግን እንዴ ቆይ ገምት እንጂ መብቴ መሰለሽ። ምን ላይ ዝም በይ ብላሻለች? በሷ ጥፋት ነው። በምንቴ በቃ አታውቂውም ማርያም አታውቂውም እንጂ አባባልሽ ግን ለየት ያለ አሁንም ማለቅ ስለሚል ቀጥይ። የወደቀች ነው። አንቺ ደግሞ እሱ እኮ ቅርብ ነው። ልጅ ሆኜ እኮ ነው ያልኩሽ ያኔ ቤታችን ውስጥ አላውቀውም። ምንድን ነው? ውሻዬን የሸጠችብኝ እንዴ ትምህርት ቤት ሄጄ እስከምመጣ ጠበቀችኝ እንዴ? እኔ አለቅሳለሁ። አሁንም ቤታቸው ድረስ ሄጃለሁ። የገዙት እናቴ የንግድ ሰው ናት። በጣም ነበር እኮ የምወደው። ጎንበስ ይኸው እንደ ግዴታ አይነት ካልገባ ደስ አይልሽም እንደ አንቺ ጅል ማድረግ አይቻልም ብለሽ አዎ፣ ግን እንዴ እና እኔም አደርጋለሁ። እንደዛ አታይኝም? አይ እንደዚህ አታውቂም። የምወደው ከለር ምንድን ነው? ባለፈው ትናንት ነግሬሽ ነበር። ይሄን ነገር አትበይ። ጥቁር፣ ነጭ፣ ሰማያዊ እንዴ ሶስት ነው እንዴ? ሰማያዊ ወዳለ እንዴ? እኔ ሰማያዊ ደስ አይለኝም። ታንክ ዩ አንድ አስወጣሽ ነው። እሺ አንድ ደግሞ እንትን ከለር አሁን የልብሱ ከለር ቅድም ያወራሽው ከለር ወይም ብራውን እዚህ ጋር ጓደኛዬ ከውጭ እየመጣች ነው እና የምትለውን ስሟት ብቻ። ጥቁር ከለር አይደለም ነጭ ወይ ናይ እዚህ ነኝ ነጭ ከለር አሞን እምነት ተቀብተን የተቀመጠን መስሏት ደንግጣ ነበር። አረ ማርያምን ይሄ ፌር ነው። እሺ የምወደው የምግብ አይነት የምጠላው የምግብ አይነት ምንድን ነው? አልወድም። እሺ የማትወደው ምግብ እኔ አላውቅም። ብዙ አንዳንድ ጊዜ ታማርጣለች። ዶሮ ወጥ ትወዳ አይደል? እሺ ይበቃል። እሺ ይሁን። የምትወደው ደግሞ ፓስታ ጨርሰናል። እሺ ቀጥይ። ይታያ አዎ በቃ ረጋባ እንጠይቅሽ እንዴ ቆይስ እንዴ ጨርሽ እኔ ከራሴ በጣም የምወደው ባህሪ የሆነ እራሽን የምታደንቂበት ፓርትሽ የምወደው ባህሪ ነው። እንዳንቺ የምትችልኝ እንኳን አይኔ
ባህሪ ምንድን ነው? ከራስ በጣም የምወደው ወይ ጉድ አቋምሽ ማለት የውስጥ አቋምሽ ነው። አመሰግናለሁ። በቃ ነው ግን ይሄ ከዚህ በኋላ ነው ጠንካሬ ነው። ጨረስን? እኔ ጨርሻለሁ። እሺ እኔም ጨርሻለሁ መሰለኝ። አንድ ጥያቄ ጠይቅሽ። የምወደው ኢትዮጵያ ፊልም አንድ ንገሪኝ። አይደለም። እሺ ልዩነት ምናምን የሚባሉ እነዚህ ሴቶች ልዩነት እነዛ ሴቶች አምስቱ ሴቶች ማርያምን አይደለም። ማርያምን እንዴ ማርያምን እንዴ እሺ ምንድን ነው? ግቢና ምንድን ነው? አጣይ አውቀዋለሁ። ግቢ ጀግና እንትን ቦሌ ማነቂያ ፍናንን በጣም ስለምወዳት እሱ ብቻ እንደ ሰራችው እርቂውንንም ወደዋለሁ። እሺ የዛሬ ጥያቄዎቻችን ይሄንን ይመስላል። በጣም እኔ ነኝ የተሸነፍ። አዎ እኔ መልሻለሁ። ሶስቴ ነው ምናምን ነው እንትን ያለችኝ። ግን እንዳጠቃላይ እንግዲህ የዛሬ ኧረ እንተዋወቅ ነኝ እንዴ እኔ ግን እኮ እንዳለ የጠየቀችው እኮ ስለ ማንነቷ እና ስለ ውስጧ ነው። ስለ ውስጧ ደግሞ ማወቅ ያለበት እራሷ ናት እንጂ ነው ያለው። እንዴት የምወደው ከለር እንዴት ነው ማለት እሷ ካላወቀች እኔ እንዴት አውቀዋለሁ? ሰዎች እሱ እሺ ሌሎቹ ምንድን ነው? ትምህርት ቤትሽ ደርሼበታለሁ። ቤተል ወይ እንትን ብያለሁ፣ ግን ቤተልን እኔ ትዝ ስለማይለኝ ነው። እና አንቺ ትዝ አላለሽም? ይሄ ውስጤ ነው። እሺ በቃ አሁን ለማንኛውም ሰብስክራይብ አድርጉ። ከዚህ በኋላ የተለያዩ ቪዲዮዎችን ይዘን እንመጣለን። እስከዛ ድረስ ፒስ ይሁንላችሁ። ወዳችኋለሁ። ባይ ባይ።